የተወሰኑ ስትራይኮች ያሉ ስለሆነ ዳኛው አሁን ላይ ሮቤል እንደዚህ የፋይት እንግዲህ በጣም ልባችን እያወጣን ያለው አይ ቲንክ አተናገጡ ሁለቱም ኦቨር ፓወር የሚያደርባቸው ፖዚሽን ላይ ነው ያለው። እንግዲህ ይህ ፖዚሽን ላይ ኤልቦ ማድረግ ይችላል፣ ወደ ሰሚሽኖች መሞከር ይችላል። ነገር ግን አሪፍ ሰሚሽን ያለው አሪፍ ዲፌንስ ነው ያለው እስካሁን ድረስ። ተነሳ ሮቤል ተነሷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተ ህሊና ለማድከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ውጤዎች ነው እንግዲህ ሮቤል ሲናገሩ ግን አሪፍ ስትራይኮች አሉት ሮቤል ሮቤል በስትራይክ ላይ አሪፍ ከዚህ በኋላ የዚህ ውድድር አሸናፊ ሆን ምንም አይነት ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ ሂኖስ ሃው ቱ አቮይድ ኤኒ ቴክዳውንስ። ስለዚህ ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው መጠቀም ያለበት። አሁን ሳምኔ በጣም የተረዳሁት ነገር ግራፕሊንግ እንግዲህ በደንብ እየሰራ እንደነበረ ነው ሮቤል እያሳየን ያለው ማለት ነው። በስትራይክ እሱ የተሻለ ሆኖ የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሞይታይም ከቦክሲንግ ፋይቶች በላይ አድካሚ ነው በጣም ኤምኤምኤ ማለት ነው። በዛ ላይ ደግሞ 5 ደቂቃ ነው አንድ ራውንድ ማለት ነው። ስለዚህ አሁን ላይ ሁለተኛ ሶስተኛ ዙር የሄዱ በጣም የካርዲዮ ነገርም አፌክት ያደርጋል ይህ ፋይት ላይ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲቱት ያደርጋል። ግራፕሊንግ ደግሞ እጅግ በጣም አድካሚ ስፖርት ነው። አሁን ሁለተኛው ዙር ጀምሯል እና ደግሞ ሁለቱም ገፍታቸው ትንሽ የድካም ነገር ይታያል። ሁለቱም ግን አሪፍ ልብ እንዳላቸው ያሳዩበት ጦረኛ ፋይተሮች ናቸው ማለት ነው። ሮቤል ስትራይክ ላይ ብዙ ውጤዎች ነው የሰነዘሩት። 2 ጊዜ ነው የሰነዘረው። የሚመጡበትን ቴክዳውኖች እንዳለ እየተከላከለ ስትራይኪንግ ነው መጫወት ያለበት። ንቃታ ኢዝ ቤተር ኦን ዘ ግራውንድ። በዛ ላይ ደግሞ ቴክዳውን አድርጎት የተነሳበት መንገድ አሪፍ እየሰራ እንደነበረ ያስታውቃል። ሁለተኛ አይ ሰንዘሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞረዋል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ ኢዝ ፒውር የሆነ ፋይት ነው እያየን ነው። ሉካፎር
አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው። እነዛ አፐርካቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርካቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁ ላይ ፕሬጀር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ጉዳዮች የሚሰነዝር ይመስላል ማለት ነው። ይህ አፐርካት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ እየወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርካቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዋዳኛው አንተላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ፓውንድም መጠቀም ይችላል። ግራውንድ ፓውንድ እያደረገ ነው ያለው ንቃተ ህሊና ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ልቆ እያወረደ ይገኛል። በአሁን ላይ ደግሞ ፊቱን እንግዲህ ማች እያደረገ ይገኛል። ሮቤል በእግሩ ገፍትሮት እንግዲህ መነሳት መቻል አለበት። ያኛው በቅርቡ ላይ የተከታተለ ነው ያለው። እንግዲህ መሬት ላይ ጠመዝ ምት እያሳነዘ ያለው ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት ነው እያየን ያለው? የተሻለ መፍትሄ ነው ብዬ ነው የማስበው። አሁን ባለበት የዚህ ፖዚሽን ላይ ንቃተ በቅርቡ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው። ሮቤል ዲፌንድ ማድረግ አለበት፣ ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩ ተጠቅመው መግፋት አለበት፣ ሮቤል ማስነሳት አለበት ወይም ማራቅ አለበት። ማየው ከሆነ እነዚህ የትርምቶችን የመጣ ከሆነ አሁን ዳኛው ሊያስገቡ ይችላል። ምክንያቱም ተከላከልናችበት ወይም ከሆነ ንቃተ ህሊና የኢቴስፒ 02 ብዙ ፓንቾችን ያልተመለሱ ቡናዎች እያረፉ ነው ያሉት። ዳኛው ወይ ምናልባት በለኛናሉ ችግር ስላልሆነ ይሆናል ብዙ ቡናዎች ላይ የተሰነዘሩ ያሉት ኢፌክቲቭ እየሆኑ አይደለም። ሮቤል ጊቫፕ እያደረገ አይደለም። ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝናት ትንሽ ስፔስ ያስፈልገዋል። ትንሽ ዳኛ አስቆመ።